What's good YouTube እንዴት ናችሁ? ሚስተር ተንደር is back to with another video። ሚስተር ተንደር ዛሬ በአዲስ ነገርና በአስገራሚ በሆነ ቪዲዮ ነው የመጣው። ኦሳማ ቢንላደን ማን ነው? የኦሳማ ቢንላደን አስገራሚ ታሪኮች ምን ይሆናል? እስከ ህይወት ፍጻሜ ድረስ ያለውን ምንም አይቀረንም። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮን ጀምሩት። ወደ ቪዲዮ። በአንድ ወቅት በምድር ላይ በጣም ተፈላጊ ነበረ። ሚሊዮኖች ስሙን ሲሰሙ ይሸበራሉ። ድርጊቶቹ የታሪክን ሂደት ቀይረዋል። ጠላው በትውልድ ላይም ያንዣብባል። ነገር ግን ዓለም ላይ እሱን እንዳሸባሪ ዋና መሪ ከማወቁ በፊት ከሀብታም ቤተሰብ ተወለደ። የተረጋጋ ወጣትም ነበረ። ይህ የኦሳማ ቢንላደን ታሪክ ነው። የፍርሃትን ግዛት የገነባ ከዓለም የተደበቀና በዘመናዊ ታሪክ ውስጥም እጅግ በጣም ሚስጥራዊ በሆነ ኦፕሬሽን ውስጥ ፍጻሜውን ያገኘው ኦሳማ ቢንላደን። ኦሳማ ቢንላደን በ1957 በሪያድ ሳውዲ አረቢያ በሀገሪቱ ካሉ ሀብታም ቤተሰቦች ተወለደ። አባቱ መሐመድ ቢንላደን ከሳውዲ አረቢያ ንጉሳዊ ቤተሰብ ጋር የጠበቀ ግንኙነት ያለው ቢሊዮነር የግንባታ ከፍተኛ ባለስልጣን ነበሩ። ኦሳማ ከ52ቱ ልጆች 17ኛው ነበረ። በቅንጦት ነበር ያደገው። ነገር ግን ከልጅነቱ ጀምሮ ወደ ሃይማኖትና ተግዛጽ ይሳብ ነበር። በንጉስ አብዱልአዚዝ ዩኒቨርሲቲ ኢኮኖሚክስ እና ማኔጅመንትን ተማረ። ነገር ግን ፍላጎቱ ንግድ አልነበረም። በእምነትና በጂሃድ ውስጥም ነበረ። በአክራሪ የሃይማኖት አባቱ ተጽዕኖ እስልምና ከምዕራቡ ዓለም ጥቃት እየደረሰበት እንደሆነ ማመን ጀመረ። በ1979 የሶቪየት ህብረት አፍጋኒስታንን በወረረ ጊዜ ቢንላደን ጥሪውን አይቶ ነበረ። ትግሉንም ለመቀላቀል ጸንቶና ሀብቱን ትቶ ሄደ። በአፍጋኒስታን ተራሮች ላይ ከምስኪን ወጣት ወደ ጠንካራ ተዋጊ ተለወጠ እና ታላቅ ነገርም ማለም ጀመረ። በአፍጋኒስታን ውስጥ ቢንላደን የሶቪየት ወረራን የተቃወሙ ሙጃሂን በመባል የሚታወቁ ተዋጊዎችን በገንዘብና በማደራጀት ረድቷል። ካምፖችን ገነባ፣ መሳሪያም አቀረበ እና የራሱን ሀብት በመጠቀም ከሙስሊሙ ዓለም የተውጣጡ ሰዎችን መመልመል ጀመረ። በዚህም ወቅት ከሌሎች ጽንፈኞች ጋር ህብረት በመፍጠር የማይፈረም መሪ የሚል ስም አትርፏል። በ1989 ሶቪየቶች ለቀው በወጡ ጊዜ ቢንላደን ከአፍጋኒስታን አልፎ ያስብ ነበረ። በሚቀጥለውም ጠላት ሶቪየቶች እንዳልሆኑ ያምን ነበረ። ዩናይትድ ስቴትስ እና ሀገሮቿ እስላማዊ ዓለምን እንደሚያበላሹ ያያቸው ነበረ። ከጦርነት አቧራ አዲስ ራዕይ ተወለደ። በድንበር ያልተገደበው ጦርነት። በ1988 ኦሳማ ቢንላደን አልቃይዳን አቋቋመ። ትርጉሙም ቤዝ ማለት ነው። ተዋጊዎችን ለማሰልጠንና ለመደገፍ እንደ አውታር መረብም ተጀመረ። ግን በፍጥነት ወደ አደገኛ የዓለም አቀፍ የአሸባሪ ቡድን ሊሆን ችሏል። በ1990ዎቹ በሙሉ የቢንላደን ተጽዕኖ ተስፋፋ። በአሜሪካ ወታደሮችና ሰላማዊ ሰዎች ላይም ጥቃት እንዲሰነዘር ትዕዛዝም አውጥቷል። በአውሮፓውያኑ አቆጣጠር በ1996 ታሊባን አፍጋኒስታንን ተቆጣጥሮ መቅደሱን ሰጠ። በቶራ ቦራ ተራራ ላይ ከቆመበት ቦታ ጀምሮ ዓለምን የሚያናውጡ ጥቃቶችን ማሴር ጀመረ። يتمنى هذه المنزلة. በ1911 አደጋ በፊት ዓለም አስቀድሞ የቢንላደንን ተደራሽነት ተሰምቶ ነበረ። በ1998 የዩኤስ ኤምባሲ የቦምብ ጥቃቶች። በምስራቅ አፍሪካ የሚገኘው የአሜሪካ ኤምባሲ ላይ ሁለት በአንድ ጊዜ የሚጠጉ የከባድ መኪና ቦምብ ፍንዳታዎች ደረሱ። 12 አሜሪካውያንን ጨምሮ 224 ሰዎች ሲሞቱ በሺዎች የሚቆጠሩ ቆስለዋል። 2000 የዩኤስ ኮል ጥቃት። በፈንጂ የተሞላች አንዲት ትንሽ ጀልባ በየመን ስትቆም የዩኤስ ኮል የተባለ የዩኤስ የባህር ኃይል ወጥመድ ውስጥ ገባ። 17 መርከበኞች ተገድለዋል። በደርዘን የሚቆጠሩም ሊቆስሉ ችለዋል። አንዳንዱ ጥቃትም ይበልጥ የተደራጀና የበለጠ ጭካኔ የተሞላበት ነበረ። እንዲህ የሚልም መልእክት ልኳል። አሜሪካ ማትነካ አይደለችም። ዲሴምበር 11 2001 በታሪክ ውስጥ ለዘላለም የተቃጠለው ቀን። ከቀኑ 8:46 ላይ የመጀመሪያው የተጠለፈው የአሜሪካ አየር መንገድ በረራ 11 አውሮፕላን ሰሜን ታወር የዓለም ንግድ ማዕከል ላይ ወደቀ።
17 ደቂቃ በኋላም የዩናይትድ አየር መንገድ በረራ 175 አውሮፕላን ደቡብ ታወርን መታ። ሶስተኛው አውሮፕላን ፔንታገንን ደበደበ። አራተኛው በረራ ግን ወደ ዋሽንግተን ዲሲ ቢያመራም ደፋር ተሳፋሪዎች ተዋግተው አውሮፕላኑን በፔንሲልቬኒያ ተከስክሷል። እዚያ ጠዋት ወደ 3000 የሚጠጉ ሰዎችም ሞተዋል። ማማዎቹም ሲወድቁ ዓለማችንን ወደ ሽብር የሚለውጡ ክስተቶች ነበሩ። ኡሳማ ቢንላደንም ከተደበቀበት ቦታ ሁከት ሲፈጠር ተመልክቷል። ለሱም ድል ነበረ። እንዲህም የሚል መልእክት ልኮ ነበር። የምዕራቡን ዓለም ልብ እንኳን ሊደርስ የሚችል የሚያሳይ ማረጋገጫ። ማንሃታን ላይ ያለው ጭስ ፍርሃት በዓለም አቀፋዊ የሆነበት ቀን አመልክቷል። ሰዓታት ውስጥም ዩኤስኤ ኡሳማ ቢንላደንን ዋና ተጠርጣሪ አድርጎ ሰየመ። ፕሬዝዳንት ጆርጅ ደብሊው ቡሽ ዓለም አቀፍ በሽብር ላይ ጦርነትን አውጇል። የዩኤስኤ ጦር በጥቅምት 2001 አፍጋኒስታንን በመውረር የአልቃይዳ ጦር ሰፈሮችንና እሱን የሚከላከሉ የታሊባን አገዛዝን ኢላማ አድርገው ነበረ። ነገር ግን ቢንላደን ጠፍቷል፣ ሊያገኙትም አልቻሉም። በታማኝ ተዋጊዎቹም ተደብቆ ወደ ቶራ ቦራም ተራራ ሸሸ። ምንም እንኳን በዓለም ላይ እጅግ የላቀ የስለላ ስርዓቶችና በታሪክ ውስጥም ትልቅ የሰው ፍለጋ ቢሆንም ደብዘው ሊጠፋ ችሏል። ዓመታትም ቢንላደን መንፈስ ሆነ። ቪዲዮዎችንም ለቋል። አሜሪካ ላይም ተሳለቀ እና ሁከትን ማስነሳቱን ቀጠለ። ሆኖም ማንም ሊያገኘው አልቻለም። ለ10 ዓመታት ያህልም የዓለም ሀያላን ጦር እንደ ቅዠት የሚኖርም ሰው ፈልገዋል። ከዓመታት ሽሽት በኋላም ቢንላደን በአቦታባድ ፓኪስታን በወታደራዊ አካዳሚ አቅራቢያ ጸጥ ያለች ከተማ መሸሸጊያ አገኘ። ከፍተኛ ግድግዳዎች በሌሉበት፣ የስልክ መስመሮች የሌሉበትና ጥብቅ ሚስጥራዊነት ባለበት ግቢ ውስጥ ይኖሩ ነበረ። ከቴክኖሎጂ ይልቅም በተላላኪ እየተገናኙ ከቤቱ እምብዛም አይወጣም። በተናጠልም ቢሆን ድርጅቱን በእጅ የተጻፈ ደብዳቤዎችና የቪዲዮ መልእክቶች እየመራ የአልቃይዳ ምልክት ሆኖ ቆይቷል። ልጆቹና ሚስቶቹን ከሱ ጋር አብረው ይኖሩ ነበረ እና ጎረቤቶቹም እሱ ራሱን የሚጠብቅ ጸጥ ያለ ሰው ነው ብለው ያስባሉ። በሜይ 2 2011 ለ10 ዓመታት ያህል ፍለጋ ከቆየ በኋላ የዩኤስ የስለላ ድርጅት በመጨረሻም የመልእክተኛውን ዱካ ወደ አቦታባድ ሚስጥራዊ ግቢ አመራ። ፕሬዝዳንቱ ባራክ ኦባማም ከፍተኛ ሚስጥራዊ ተልዕኮ ፈቀዱ፣ ኦፕሬሽን ኔፕቱን ስፒር። ምሽት ላይም 2 ስውር ሄሊኮፕተሮች የአሜሪካን የባህር ኃይል ማህተም ቡድን 6 ተሸክመው ወደ ፓኪስታን ገቡ። በ40 ደቂቃ ውስጥም ግንቡን ጥሰው ተኩስ ተለዋወጡ። ቢንላደን መኝታ ክፍል ውስጥም ጥግ ጣሉት። አንድ ጥይትም የዓለምን የረጅሙን ሰው ፍለጋ አበቃ። ቢንላደንም በጥይት ተመቶ ተገደለ። አስክሬኑን በቡድን 6 ተወስዶ በባህር ላይ የተቀበረው የትኛው መቅደስና መቃብር ምልክት እንዳይሆን ነው። ፕሬዝዳንት ኦባማ መሞታቸውን ሲያስታውቁ በመላው ዩኤስ በዓላት ፈንጥቀዋል። ለብዙዎች ግን የ911 ቁስሎች ፈጽሞ አይፈውሱም። ኡሳማ ቢንላደን ሕይወት በሀብት ተጀምሮ በደም የተጠናቀቀ ነው። ስሙ በአንድ ወቅት በፍርሃት ሹክሹክታ ነበረ፣ አሁን እንደ ማስጠንቀቂያም ያስተጋባል። እምነት ወደ ጥፋት ሲቀየር ምን ይከሰታል?
ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ይሄን በመሰል አስገራሚና አስደናቂ ታሪክ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰብስክራይብ ያላደረጋችሁ ሰዎች ደግሞ አሁኑኑ ሰብስክራይብ አድርጉ። እኔ ምተተ እንደነበርኩኝ በቀጣይ ቪዲዮ እስክንገናኝ ቻው።